ለመተረክ እንኳን ጊዜ አይበቃንም። በአጭሩ ግን የበዓሉ ትልቅ ልዩ መገለጫው በግብፅ ሀገር በምትገኝ ደብረ ቁስቋም በተባለች ስፍራ ላይ እመቤታችን በቤተ መቅደሱ ጉልላት ላይ በጨለማ እንደ ፀሐይ አብረታ እንደ ጨረቃ ደምቃ ሁሉም እስላሙም ክርስቲያኑም ጦረኛውም የዋሁም አንድ ላይ ተንበርክከው እየሰገዱላት፣ ፈረሶች ሁሉ ሳይቀሩ ለጦርነት የመጡት ተንበርክከው እየሰገዱላት፣ ከቅዱሳን ከብሔረ ሕያዋን ከዓለመ ቅዱሳን ከቅዱሳን ዓለም እነ ቅዱስ ጊዮርጊስ እነ መርቆሬዎስ እየመጡ ሰማዕታት እየሰገዱላት ታየች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ባላውያን ነገሥታት በተነሱ ጊዜ ቦታው እንኳ ቢፈርስ ቤተ ክርስቲያን ታሪክ ከነ ገድሉ ከነ ድርሳኑ እንዳይነቀል እንዳይጠፋ ታውቃለችና በ15ኛው ዘመን ክፍለ ዘመን የነበሩ የሀገራችን ንጉሥ አጼ ዘርዓ ያዕቆብ የእመቤታችን ክብር እንዳይቋረጥ ደብረ ምጥማቅ ብለው በሰሜን ሸዋ ደብረ ጽላልሽ ይሄ እንዲተከል አደረጉ። ከዚያ በኋላ በመላው ኢትዮጵያ ደብረ ምጥማቅ ደብረ ምጥማቅ ደብረ ምጥማቅ ይኸው ዛሬም እዚህ በሰዓሊተ ምሕረት ደብረ ምጥማቅ እያለ ነው እመቤታችን ተገልጻለች። ታሪክ እንዳይጠፋ ትውልዱ ዛሬም እንዲያያት በጸሎት እንዲማጸናት እሷን እንደማየት ያለ ትልቅ ክብር የለም። ስሟን እንኳን መጥራት ታሪክ ይቀይር የለ እንዴ? ጸውዖ ስምኪ ያነስ ዘወድቀ ኃጥአኒ ይሬሲ ጻድቀ፣ ስምሽን መጥራት የወደቀውን ያነሳዋል ኃጢአተኛውን ጻድቅ ያደርገዋል ይላል። ማየትማ እንዴት ብርሃን ያደርጋል። ድንግል ማርያም ለሁላችንም ትገለጽልን ወገኖች። ስለዚህ ፍጥረቱ ሁሉ በደስታ አዩአት። ለጦርነት የሚፈላለጉ ሰዎች በአንድነት ቆሙ። ይሄ በዓል ብዙ ነጥቦች አሉት። የተወደዳችሁ የእግዚአብሔር ቤተሰቦች እኛ እጅግ እድለኞች ነን። በእያንዳንዱ በዓል ውስጥ ስነ ምግባርን እንማራለን። ተስፋችን ይሞላል። ከጨለማ ወደሚደነቅ ብርሃን እንመለሳለን። ዓለም የነጠቀችንን የተሟጠጠ ተስፋችንን መልሰን እናገኛለን። የእግዚአብሔርን የቸርነቱን ብዛት እናያለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እመቤታችን በመታየቷ ምክንያት ምን ተገልጧል ብላችሁ ብታስቡ የእግዚአብሔር የማይቋረጠው ጉብኝት እግዚአብሔር ሁልጊዜ ይጎበኘናል። እግዚአብሔር ሕዝቡን በአንድም በሌላም ይጎበኛል። እስራኤል በምድረ በዳ በተጨነቁ ጊዜ በቅዱስ ሚካኤል ይጎበኛቸው ነበረ። እነ ቅዱስ ሳፎንያን በቅዱስ ሚካኤል ጎበኛቸው። ሰለስቱ ደቂቅን በቅዱስ ገብርኤል ጎበኛቸው። መበለቲቱን በቅዱስ ጊዮርጊስ በኩል ጎበኛት። የታመመ ልጇን የያዘችው ልጅ አጥታ የነበረችውን በነቢዩ በኤልሳ በኩል ጎበኛት። እግዚአብሔር በቅዱሳን የጎበኛቸው በርካታ ሰዎች አሉ። እግዚአብሔር በየጊዜው ይጎበኛል። እመቤታችንን ደግሞ በደብረ ቁስቋም እንድትታይ ያደረገና በከፍተኛ የእልቂትና የጦርነት ስጋት ውስጥ ለነበሩ ግብፃውያን ድንግል ማርያም ተገልጣ ታየቻቸው። ከእናንተ ጋር አለሁ አለች። ስሟ ለዘላለም የተመሰገነ ይሁን። ዛሬም ሕይወት ጨለማ ለሆነብን ነገሮች ሁሉ ተስፋ የሚያስቆርጡ ነገሮች በበዙበት በዚህ ጊዜ ውዳሴ ማርያማችንን ካነሳን ድንግል ማርያም ትታየናለች። አሁንም አንመሰክርም እንጂ እኮ መኖራችን ተአምር ነው። እያንዳንዱ ቀን በጣም አስጨናቂ ነው። አሁን በምንኖርባት ምድር ላይ ቴክኖሎጂ ለብቻ ይዘምትብናል። ፍትህ ማጣቱ ይዘምትብናል። የኑሮ ውድነቱ ዘምቶብናል። ዘረኝነቱ ዘምቶብናል። እርስ በራስ መነካከሳችን ዘምቶብናል። ዘመኑ የሰይጣን እስከሚመስል ድረስ ጭካኔ በዝቷል። በዚህ ሁሉ መካከል ግን እኛ እየኖርን ነው። ምክንያቱም ሳሊ ለነ ቅድስት ካል እንሻገራለን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ እየተገለጠችልን ነው። ስለዚህ ተስፋ አለን ምዕመናን። ውዳሴ ማርያም አታስቀምጡ፣ ሁል ጊዜ አንሱ፣ ዘወትር ስሟን ጥሩ። ምክንያቱም ልጇ መሐሪ ይቅር ባይ ነውና። ወልድኪ ሳህሎ ይክፍለነ ሳሊ ለነ ቅድስት በሏት። በግብፅ ሀገር በባርነት ፍርሃት፣ በፍትህ ማጣት ፍርሃት፣ ከዚያ በፍርሰት ፍርሃት ውስጥ የነበሩ ሁሉ በደስታ አዩአት። ቤተ ክርስቲያንን የሚጠሉ ሁሉ ሳይቀሩ አዩአት፣ ሰገዱላት። ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ልዑላነ ምድር ይላል ዳዊት አባታችን መዝሙር 44 ላይ። አሕዛብ የምድር ባለጸጎች በሙሉ በፊትሽ ይማለላሉ አለ። በዚች ቀን በደብረ ቁስቋም አሕዛብ ሁሉ ሳይቀሩ ለእመቤታችን ተንበርክከውላታል። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ትልቅ ተስፋ እናገኛለን። ሌላው ደግሞ የምናየው የአንድነት በዓላችን ነው። የበዓል ቤተ ክርስቲያን ስንዱ እመቤት ናት። ያመኑትንም ያላመኑትንም ትቀበላለች። ጸበሏ ክፍት ነው። እስላሙ ክርስቲያኑ ተጠምቆ ይድንባታል። በግድ ኦርቶዶክሳዊ ካልሆንክ ብላ አታስገድድም። የፈውስ ስጦታዋን ግን በልክ ትሰጣለች። አታቆርብ ይሆናል እንጂ ቀድሳ ያላመኑትን በጸበሏ ግን ትፈውሳለች። እመቤታችንም ለእስላሙም ለክርስቲያኑም ታይታለች። ተዋህዶ ለሁሉም እናት ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ የአንድነት በዓል ነው ማለት ነው። ሌላው ይህ በዓል የሰላም በዓል ነው።
በጦርነት ይፈላለጉ የነበሩ ሊተላለቁ የነበሩ ሰዎች በደብረ ምጥማቅ በእመቤታችን መቅደስ ጉልላት ላይ በጨለማ ስታበራ ሁሉም ሰይፋቸውን ጣሉ። ሰይፍ የያዙ ይላል የቤተክርስቲያናችን መጽሐፍ። ጦርን ይዞ የነበሩ ወታደሮች ክንዳቸው ሳለ። ማንም ሲያዩ እመቤታችንን የጨካኞችን ክንድ የምታዝል የሰይጣንን ጉልበት የምታብረከርክ ድንግል ማርያም የክርስቶስ እናት የኛ አማላጅ ናት። ስሟ የተመሰገነ ይሁን። ስለዚህ ገና ሲያዩት ይላል ሰላም ሰፈነ፣ የገዳዮች እጅ ዛለ፣ የሚታደጉ ሰዎች እጅ ጠነከረ። ክርስቲያኖች እጆቻችን ለበረከት እንዲጠነክሩ ለክፋት የዛሉ እንዲሆኑ ውዳሴ ማርያም ካነሳን ሰላም በሕይወታችን ይሰፍናል። እግዚአብሔር ሰላሙን ለሁላችንም ያድለን ወገኖቼ። በዚህ ሁሉ መካከል በዚህ በዓል ትልቅ የምናየው ብርሃን ነው። ድቅድቅ ጨለማ ነበር። ጨለማ ሲባል ብዙ ጨለማ በሕይወታችን አለን። የሞት ፍርሃት ጨለማ፣ የህመም ጨለማ፣ ሁከት መታወክ ጨለማ፣ የአጋንንት ሴራ ጨለማ፣ ሰላም ማጣት ጨለማ። እነዚህ ሁሉ ነገሮች እመቤታችን ስትገለጥ ይወገዳሉ። በዚያ ጊዜ አገሪቱ በከፍተኛው ሽብርና ጦርነት ታስፈራ ነበረ ይላል ታሪክ እንደሚነግረን። ነገር ግን ድንግል ማርያም 5ቱን ቀን ሙሉ ስትታይ ሁሉም በደስታ አንዱ ከአንዱ ጋር ከመነካከስ ይልቅ ሁሉም አንድ አይነት መልስ ሆነች። የሚጠሉን ሁሉ የመቅደሷን ጉልላት ቢያዩ ሰላም 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 ብቻ ነው ከሷ ላይ የሚፈሰው። ምክንያቱም ጉልላቷ ክርስቶስ መሶበ ወርቋ ማርያም የሆነች ድንግል ማርያም በሆነች ቤተክርስቲያን ያለ ነው። ክብርና ምስጋና ለአምላካችን ይሁን። የተወደዳቸው የእግዚአብሔር ቤተሰቦች ሁል ጊዜ ከኪሳችን ውዳሴ ማርያም አይጥፋ፣ ጸሎተ ማርያም አናቋርጥ። በግብፅ የታየችው እመቤታችን ዛሬ እኔና እናንተ ፍጹም በተሰደደ ልባችን ከእምነት በራቀ በዛለ ሰውነታችን ጭካኔ በበዛ ማንነታችን ላይ የእመቤታችን ተአምር ሲገለጥ ፍጹም ርኅሩሃን እንሆናለን፣ ደጎች እንሆናለን፣ ሰላማውያን እንሆናለን። ሰዎች በዓላትን የሚያከብሩት ሰላማውያን ለመሆን ነው። ስለዚህ በጋራ አከበሩ። ክርስቲያኖች ሙስሊሞችም እመቤታችንን በጋራ አከበሯት ይላል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የአንድነት ተምሳሌት ናት። ለሁሉም በሯ ክፍት ነው። የሃይማኖት ሙግት እንኳን ብታዩ ኦርቶዶክሳውያን ስለተተነኮሱ እንጂ የሰው በር አንኳኩተው ነክተው አያውቁም። እግዚአብሔር የተመሰገነ ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች አሁንም ለሌሎችም የሚገለጥ ማንነታችን ፍቅራችን ነው፣ ሰላማችን ነው፣ አንድነታችን ነው። ያን ጊዜ እመቤታችን ትመጣለች። ብርሃን ተጎናጽፋ ትመጣለች። ጨረቃ ከእግሮቿ በታች ተጫምታ ትመጣለች። በሚያስፈራ ግርማ ትመጣለች። ይህች ማናት? በሚያስፈራ ግርማ በሚደነቅ ብርሃን ሁሉ ተማጸኗት ይላል። እየመጡ ይለምኗት ነበር። ሁሉ መጥተው በፊቷ ይሰግዱ ነበር። በአማላጅነቷ ተሰማቸው ነበረ። በደስታ ብዛት የያዙትን ነጭ መሐረብ ይወረውሩላት ነበረ። በጉልላቱ ላይ በእግዚአብሔር ኃይል ይደርሳት ነበረ። ተቀብላ በረከቷን ሰጥታ ትልክላቸው ነበር። የታመሙ ድውያን ይፈወሱ ነበረ። ዛሬ ጸበሉ በተረጨ ጊዜ እውሩ ይበራል፣ ለምጻሙ ይነጻል። ለምን? እመቤታችን ዛሬም አለች። ዛሬም ያለነው ደብረ ምጥማቅ ነው። ዛሬም ፈውስ አለ፣ ዛሬም አንድነት አለ፣ ዛሬም ሰላም አለ። ድንግል ማርያም ካለች ማን ካለ ወገኖች? እመቤታችን ካለች። ሁላችሁም በሉ ማን ካለች? እመቤታችን ካለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ በዓል የመገለጥ በዓል ነው። የእናቱ የድንግል ማርያም መገለጥ በዓል ብለን እናየዋለን። በደብረ ምጥማቅ ለትንሹም ለትልቁም የታየችበት ኃጢአተኛም ያያታል እመቤታችንን። ስለዚህ አይደለም በአካል አለ አባ ጽጌ ድንግል በሕልሙ የሚያይሽ ብፁዕ ነው አለ። ቢያስ ለብፅዕና እንድንበቃ ድንግል ማርያም በሕልማችን እንኳን ትምጣልን ወገኖች። ስለዚህ በዓሉን በዓለ ፍስሐ ያደርግልን፣ በአንድነት ለማክበር ያብቃን። ሁል ጊዜ ለሀገራችን አንድነት ሰላምን እግዚአብሔር ያድለን። በግብፅ ሀገር ለሁሉ የታየች ድንግል ማርያም በኑሯችን በድካማችን ሁሉ ለኛ ትታይልን። ኃጢአተኛም ሆነ ጻድቅ እመቤታችንን ሁሉ ያያታል። ሳሊ ለነ ቅድስት አትጨክንም፣ ስሟን ለሚጠራ አትርቅም። ስለዚህ ስሟን ጥሯት። የወደቀውን የሚያነሳ ስሟን፣ የታመመውን የሚፈውሰውን ስሟን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።